ሰላም እንዴት ናችሁ? የአምነን ኤሌክትሮኒክስ ቤተሰቦች ዛሬ በ150 ሺህ ብር ብቻ ትልልቅ የቤት እቃዎችን መግዛት የምትችሏቸውን አሳያችኋለሁ። እስከ መጨረሻው ድረስ ይህን ቪዲዮ ይከታተሉ። ለጀማሪ ባለትዳር ወይም ደግሞ ለወንደላጤ ቤት ውስጥ ለሚገዛ ሰው ያስፈልገዋል ብዬ ከማስባቸው እቃዎች ውስጥ አንዱ ፍሪጅ ነው። ፍሪጅ በተለይ ደግሞ የአስቤዛ ወጫችሁን በመቀነስ ደረጃ በጣም ከፍተኛ ሚና ያለው እቃ ነው። ይህ ፍሪጅ አነስ ያለ ባለ 270 ሊትር ነው። በዋጋ ደረጃ 37500 ብር ነው የሚሸጠው። የራሱ ቤቢ ሎክ ስላለው ህፃናቶች በሩን እየከፈቱ እየዘጉ እቃ እንዳይጥልባችሁ መቆለፊያ ተሰርቶለት የመጣ ነው። ኩለርም ስላለው መብራት ቢጠፋ ደግሞ 72 ሰዓት ድረስ እያቀዘቀዘ እንዲቆይ ያደርጋል። የዚህ ዋጋ 37.5 ነው። ከዛ በተጨማሪ ደግሞ የፍራፍሬ ማስቀመጫ ክፍል አለው። እንደምታዩት ባለ 2 ደረጃ አለው። አድጀስተብል የሆነ ወይም ደግሞ እንደፈለግን ስላይድ እያደረግን ከፍ ዝቅ እያደረግን እንዳስቀምጥበት የራሱ ስሎቶች አሉት። የታችኛው ክፍል ደግሞ 3 መደርደሪያም አለው። በቃነት ደረጃ በጣም ምርጥ እቃ ነው። ድምፁ ማይረብሽም፣ ፈጣን ነው፣ ቶሎ ነው የሚያቀዘቅዘው። የዚህ እቃ ዋጋ 37.5 ነው። በብራንድ ደረጃ እናንተ በፈለጋችሁት ማድረግ ትችላላችሁ። በሚዲያ፣ በማዲቫ፣ በዌስት ክሪስታል ብዙ አይነት ሞዴል፣ ኦርቢት ብዙ አይነት ሞዴል ነው ያለው። እናንተ በፈለጋችሁት ምርጫ ማድረግ ትችላላችሁ። ያው ቤስት ብዬ በዋጋ ደረጃ የመረጥኩላችሁ ኩልን ነው። ያው እንደየብራንዱ ዋጋቸው ከፍ ዝቅ ይችላል። ምርጫችሁ በዚህ ከሆነ ያው አሪፍ እቃ ነው ብዬ እመርጥላችኋለሁ። ያ ደረጃ ደግሞ ያስፈልጋቸዋል ብዬ ማስበው የልብስ ማጠቢያ ዋሽንግ ማሽን ነው። ይህ ዋሽንግ ማሽን ፖፑላር ዋሽንግ ማሽን ነው። 14 ኪሎ ግራም ብርድ ልብስ 14 ኪሎ ግራም የሆነ ልብሶችን ማጠብ ይችላል። በእርግጥ ብርድ ልብስ ማጠብ ይችላል፣ ሁልጊዜ ባይመከርም። ከዛ በተጨማሪ ደግሞ ይህ ዋሽንግ ማሽን ከሌሎቹ ለየት የሚያደርገው ፓምፕ የተገጠመለት ስለሆነ ልብሱን ቶሎ ውሃውን ቶሎ ኤክስትራክት አድርጎ ያስወጣልናል። እንደምታዩት ባለ 8 ጥርስ ነው ያለው። ያ ደግሞ ፍሪክሽንን በመፍጠር ልብሱን በደንብ እንዲጸዳ ያደርግልናል። ፓምፕ የተገጠመለት ነው። ከዛ በተጨማሪ 35 ሚኒት ታይመር ደቂቃ አለው። የዚህ እቃ ዋጋ 43500 ነው። በብራንድ ደረጃ ደግሞ ብዙ አይነት ሞዴል አለ። በወቅታዊ ዋጋውን ደግሞ ብቻውን መግዛት የምትፈልጉ ሰዎች ካላችሁ ወቅታዊ ዋጋውን ለማግኘት ቴሌግራም ቻናላችን ላይ አምነን ኤሌክትሮኒክስ ብላችሁ ሰርች ብታደርጉ እዛ ላይ ፖስት እናደርጋለን በየቀኑ ዋጋውን እዛ ማወቅ ይቻላል። ወይም ደግሞ በቲክቶክም ዴይሊ ፖስት ስለምናደርግ እዛ በኮሜንት ቀጥታ በመደወል ማግኘት ትችላላችሁ። አንድ ላይ በ150 ሺህ ብር ከመረጥኩላችሁ እቃዎች ውስጥ ግን አንዱ ይሄ ነው። የዚህ ዋጋ 43500 ብር ነው። ይህ 14 ኪሎ ግራም ነው። ምናልባት ማሳደግ የምትፈልጉ ከሆነ ደግሞ በ16 ኪሎ ግራም በኳርትዝ አለ። ይህ ኳርትዝ ልክ ቅድም ላይ እንዳየነው ብርድ ልብስ ማጠብ የሚችል ሲሆን ለቤት ለስራ መሆን ይችላል። ሙሉ ለስራ ደግሞ የምትፈልጉ ካለ 20 ኪሎ ነው ሊሆናችሁ የሚችለው። የዚህ ዋጋ 58500 ብር ነው። ፓምፕ አለው። ሞተሩ ኮፐር ነው። የራሱ አለርም ስላለው ኖቲፋይ ያደርግልናል አጥቦ ሲጨርስ ማለት ነው። በጣም ተመራጭ እቃ ነው። ወይም ደግሞ በሌላ ዲዛይን ደግሞ እንፈልጋለን ካላችሁ የኮሪያ ምርት እዚህ ጋር ሲቲዝን አለ። በዋጋ ደረጃ 54000 ብር ነው። ይህም እንደቀደሙ በዲዛይን ደረጃ በጣም ነው የሚያምረው። ከቦታ ሳይዝም አንፃር ደግሞ ሰፋ ያለ የማጠቢያ ክፍል የምትፈልጉ ከሆነ ይሄኛው እንደ አማራጭ መርጥላችኋለሁ። የዚህ እቃ ዋጋ 54000 ብር ነው። ብዙ አይነት ሞዴል አለ። በኦርቢት፣ በሚዲያ፣ ማዲቫ እስከ 64000 ብር ድረስ አሉ። በአውቶማቲክም ደግሞ የምትፈልጉ ከሆነ በነ ኤሌጋንስ፣ ማዲቫ የኮሪያ ምርቶች አሉ። እነሱንም እንደ አማራጭ መጠቀም ትችላላችሁ። በ150 ሺህ ብር ባዘጋጀሁት ፓኬጅ ግን ይሄ በ14 ኪሎ ግራም ይህንን ብራንድ ነው እየመረጥኩላችሁ። ያው ዋጋው 43500 ነው። ቀጥታ በመደወል ደግሞ ወይም ደግሞ በአካል በመምጣት እኔ ጋር ዲል ማድረግ ትችላላችሁ። በተጨማሪ ደግሞ ያስፈልጋችኋል ብዬ ከማስባቸው እቃዎች ውስጥ አንደኛው ስቶቭ ነው። ምግብ ያው መሰረታዊ ነገር ስለሆነ ምግብ መብላት ያስፈልጋል። ከነዛም ውስጥ የዚህችን ብራንድ ነው የመረጥኩላችሁ። ይህ አንደኛው ሳቺ ስቶቭ ነው። ይህ ስቶቭ ትልልቅ ድስቶችን አንድ ላይ መጣድ የሚያስችል ሰፊ ዘርግ የሆነ በጣም ምርጥ እቃ ነው። የዚህ እቃ ዋጋ 4500 ብር ነው። አሁን ወቅታዊ ያለበት ዋጋ በጣም ምርጥ እቃ ነች። ረጅም አትሊስት 5 ዓመት በላይ ማገልገል የሚችል እቃ ነው። መብራት እንዳይቃጠለው ደግሞ ፊውዝድ ሆኖ የመጣ ስለሆነ ፊውዙ ብቻ ነው የሚቃጠለው እንጂ እቃው አይቃጠልም። በጣም ተመራጭ እቃ ነው። ይህንንም እንዳንድ ከፓኬጁ ውስጥ ያስገባውት እቃ ነው ማለት ነው። ወይም ደግሞ ሳይዙን እናሳድጋለን ብላችሁ የምታስቡ ከሆነ እነዚህ ዲጂታል ስቶቮችን መጠቀም ትችላላችሁ። ከዲጂታል ስቶቮች ውስጥ ይሄኛው አፍራን ተች ስቶቭ ነው። ይህ አፍራን ተች ስቶቭ ዋጋው 8500 ብር ነው። ሙሉ በሙሉ ዲጂታል ነው። ዋተር ፕሩፍ ነው። ቢገነፍል ውሃ አይገባብንም። ከዛ በተጨማሪ ደግሞ ረስተን እንኳን ብንተኛ ራሱ መዝጋት የሚችል ሲሆን ታይመር አለው። ታይመሩ
በ2 ሰዓት ወይም በ30 ደቂቃ የምንሰጠው ከሆነ አንዴ ድምጽ ያወጣል፣ ሁለተኛ ደግሞ ይዘጋልናል። የምንሰራው ምግብ ኦቨርሂት እንዳይሆን ያደርግልናል ማለት ነው። ይሄ በጣም ተመራጭ እቃ ነው። የራሱ ፋን ሲስተም ስላለው ቤስት ያደርገዋል። እነዚህ በሚቀመጡ ዲዛይኖች ናቸው። ወይም ደግሞ መቅበር ኪችን ካቢኔት ላይ ቀብረን ነው የምንጠቀመው ካላችሁ ደግሞ እዚህ ጋር ጂሌንጂ ሚል ዲጂታል ስቶቭ አለ። ይህ ዲጂታል ስቶቭ እንደምታዩት የስፋቱ ዲያሜትሩ ትልልቅ ድስቶችን ማስቀመጥ እንዲችል ታስቦ እየተሰራ ነው። ከዛ በተጨማሪ ሙሉ በሙሉ ተች ነው። ሙቀት ምንጨምረው ምንቀንሰው እዛው ላይ ባለው አማራጭ ነው። ሌሎች ጋር አሁን እዚህ ላይ ካየነው ደግሞ አናሎግ ሲስተም ነው የሚጠቀመው። ልክ የድምጽ መጨመሪያ ስፒከር ላይ እንዳለው መጨመር የምንችልበት ነው። ስለዚህ ይሄ ሙሉ በሙሉ ዲጂታል መሆኑ ተመራጭ ያደርገዋል። ዋተር ፕሩፍ ነው። በጣም ምርጥ እቃ ነው። ፊውዝድም ስለሆነ አሪፍ እቃ ነው። እስከ 7000 ዋት ድረስ መጋል የሚችል ነው። የዚህ እቃ ዋጋ 19500 ብር ነው። የዚህ ደግሞ ዋጋው 8500 ብር ነው ማለት ነው። አስቀድሜ እንደነገርኳችሁ የምታዩት ያው 150,000 ብር ፓኬጅ ላይ የምናስገባው እቃ ነው። እዚህ ጋር ደግሞ የምናገኛቸው እቃዎች ምንድናቸው? ያው ማሳደግ የምትፈልጉ ከሆነ መምረጥ ትችላላችሁ። ዋጋ ሬንጁን እንድታውቁት እንድትለዩት ብዬ ነው። ሁለተኛ ደረጃ ደግሞ የምመርጥላችሁ ያው ቴሌቪዥን ያስፈልጋል ብዬ አስባለሁ፣ ቤቱ ዝም እንዳይል። ስለዚህ ከ43 ኢንቾች በ36500 ብር ከሚሸጡት ውስጥ አንደኛውን ብራንድ የመረጥኩላችሁ ከላይ ላይ የምታዩት ሊደር 43 ኢንች ነው። ይህ 43 ኢንቾች ውስጥ ያው ቤስት የምመርጥላችሁ ሊደር ነው። ሊደር 43 ኢንች ስማርት የሆነ ቴሌቪዥን ነው። ይህ ሊደር ቴሌቪዥን ከሌሎቹ አንጻር ሲታይ ዩቲዩቡ፣ ኔትፍሊክሱ በጣም ምርጥ ነው። በሪዞሉሽን ደረጃ 4K ሪዞሉሽን ለዩቲዩብ ያው ሰብስክሪፕሽን ተሰጥቶታል ማለት ነው። በጣም ምርጥ እቃ ነው። ድምጹም ሃይፋይ ስለሆነ ወፍራም ነው። ስፒከር ተጨማሪ ንግጠምለት ወይ ከስፒከር ጋር እናገናኝ የምትሉት አይነት ስፒከር ታይፕ አይደለም ያለው። ስለዚህ በጣም አሪፍ ድምጽ ነው ያለው ማለት ነው። የዚህ ዋጋ 36500 ነው። ሳይዙን ደግሞ እናሳነስ ብላችሁ የምትፈልጉ ከሆነ የሚቀንስ ሳይዝ በ32 አለ፣ በ24 ኢንች አለው። እንደ ምርጫችሁ ያው እናንተ በፈለጋችሁት የሳይዝ ደረጃ አለ ማለት ነው። በ32 ኢንች ዋጋው 17,500 ነው። በ24 ኢንች ደግሞ 11500 ብር ነው እየሸጥን ያለ ነው ማለት ነው። ስለዚህ በከፍ ያለ ደግሞ እንፈልጋለን ካላችሁ በ50 ኢንች አለ። በ50 ኢንች በነሲኒክስ በኤክስትሪም ብዙ አይነት ሞዴሎች አሉት። በእነሱ ደግሞ ዋጋቸው 58000 ብር አለ። ከፍ ብሎ ደግሞ እስከ 64000 ብር ድረስ በ50 ኢንች አለ ማለት ነው። በ55 ደግሞ ከሆነ ከ68000 ብር ጀምሮ እስከ 75000 ብር ድረስ አለ። እንደየብራንዱ በፈለጋችሁት መጠን ወይም ደግሞ ብራንድ ማዘዝ ትችላላችሁ። ስለዚህ ወቅታዊ ዋጋቸውን ደግሞ ለማወቅ የቴሌግራም ቻናላችን ላይ ገብታችሁ ማየት ትችላላችሁ። አታምነን ኤሌክትሮኒክስ ብላችሁ እዛው ትገቡ። እኛ ዴይሊ በየቀኑ ፖስት እናደርጋለን። ወቅታዊ ዋጋውን ከነ ፎቶ ከነ እቃው እዛው ዲቴል እናስቀምጣለን ማለት ነው። የውሃ ማጣሪያ ደግሞ በ25500 ብር ወይም በ25000 ብር የመረጥኩላችሁ እዚህ ጋር የምታዩት ስማርት የውሃ ማጣሪያ ነው። ይህ ስማርት ማጣሪያ የራሱ ሁለት መቅጃዎች አሉት። ሙቅና ቀዝቃዛ ውሃ ይቀዳልናል። ከስር ላይ ደግሞ ፍሪጅ አለው። የተጀመረ መጠጥ ካለ ያስጀምርልናል ማለት ያቀዘቅዝልናል ማለት ነው። ይህ እነዚህ ማጣሪያዎች በጣም ተመራጭ ናቸው። በጣም ፈጣን ናቸው። ከዛ በተጨማሪ ደግሞ ሲያቀዘቅዙ ማለት ነው ጃርም አንድ ላይ አድርገን መጠቀም እንድንችል ታስቦ የተሰራ የጃር ማስቀመጫ አላቸው። አሁን እዚህ ጋር ደግሞ የምታዩት ስማርት የውሃ ማጣሪያ ነው። ስማርት የውሃ ማጣሪያ ላይ ስንመጣ ከሌላው ለየት የሚያደርገው 3 አይነት ውሃ ነው የሚሰጠን። ኖርማል፣ ሳይሞቅ፣ ሳይቀዘቅዝ በቴምፕሬቸር ደረጃ ራሱን ይሰጠናል ማለት ነው። እዛው ላይ ማምጥተን መቅዳት እንችላለን። የዚህ ዋጋ 32 ነው የሚሸጠው። ወቅታዊ ዋጋውን ቴሌግራም ቻናላችን ላይ ነው ማየት የምትችሉት። ከፓኬጁ ውስጥ ያስገባሁት ይህንን ስማርት ነው 25 ከ5 ብዬ ማለት ነው። በዲዛይን ደረጃ ደግሞ ይህ ኦቫል አይነት ሼፕ ነው ያለው። ሙሉ 4 ማዕዘን በሆኑ በፕራይም በኦርቢት ብዙ አይነት ብራንዶች አሉ። ከነዛ ውስጥ እነዚህ መምረጥ ትችላላችሁ። እዚህ ላይ ደግሞ ያለውን ስናየው በዲዛይን ደረጃ ያምራል። የራሱ መቆለፊያም አለው። ህፃናቶች እየከፈቱ እንዳያስቸግሩን የራሱ ቆልፈን እንድንጠቀምበት መቆለፊያ አንድ ላይ ተሰርቶለት የመጣ እቃ ነው። በእቃነት ደረጃ ያው ብዙ ሞዴሎች አሉ። በስማርት በሚዲያም ያው አሉ። ቻናላችን ላይ ገብታችሁ ማየት ትችላላችሁ። በዋጋ ደረጃ ይሄንን 32 ነው። ይሄ 28500 ነው የሚሸጠው። ካሉት ውስጥ ግን ያው ፓኬጁ የሚያጠቃልለው የዚህን ብራንድ ነው። እናንተ እናሳድጋለን ካላችሁ ይሄን መምረጥ ትችላላችሁ። በአጠቃላይ እስካሁን ያየናቸው እቃዎች የውሃ ማጣሪያ አለ። የውሃ ማጣሪያ 25500 ነው። ከፍሪጆች 37500 ነው። ከቴሌቪዥን ደግሞ ባለ 36500 ነው እና ደግሞ በስቶቭ ደግሞ ባለ 4500 አይተናል። አንድ ላይ ሲደምሩት 150500 ይመጣል። 500 ያው ለዴሊቨሪ ብለን
አስተያየት አድርገናል። ያው 150 ሺህ ብር ሁሉንም ፓኬጆችን ይይዝልናል ማለት ነው። ስለዚህ የተለያዩ እቃዎችም ስላሉ ገብታችሁ እየደመራችሁ አንድ ላይ በፈለጋችሁት ሞዴል ብራንድ መምረጥ ትችላላችሁ። እስካሁን ቪዲዮውን ስታዩ ስለነበረ እናመሰግናለን። ይህ ቻናል ወይም ደግሞ የሱቃችንን ያሉ እቃዎችን ከወደዳችኋቸው ያው ለወደፊት የምንለቃቸውን እቃዎችን እንድታዩ ሰብስክራይብ፣ ፎሎ ማድረግ አትርሱ። እስከ መጨረሻው ድረስ ስለተከታተላችሁን እናመሰግናለን። መልካም ጊዜ ይሁንላችሁ።